አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የከሪም ኑኑ ቤተሰቦቻችን ኢድ ሙባረክ። እንግዲህ እቺ ቦታ ለኛ በጣም ትልቅ ዋጋ ያላት ቦታ ናት። ማለትም የዛሬ አመት ኢንሻአላህ እዚህ ቦታ ላይ እንገናኛለን ተባብለን ቃል ተገባብተን ነበርና የተለያየ ነው። ካሜራማናችንም ራሱ ነው። የዛሬ አመት ኒካህ አስረን ቤት አልገባሁም ነበረ ማለት ነው። ኢንሻአላህ ቀጣይ አመት አብረን እንሆናለን ብለን ብዙ እቅዶችን አቅደን ነበረ። አልሐምዱሊላህ ከእቅዶቻችን መሃል አብረን ለመኖር ወይም ደግሞ ለመውለድ ሀጅ ለመሄድም ጭምር አቅደን ነበረ። አልሐምዱሊላህ አላህ በፈቀደበት ሰዓት ነው ሁሉም ነገር የሚስተካከለው። እሱ በፈቀደው ነገር ላይ አንቃወምም። ሁሌም ያላህ ፍቃድ ትክክል ነው እና ይቺ ቦታ ማለት ለኛ በጣም ትልቅ ዋጋ አላት። ምክንያቱም የመጀመሪያ አረፋችን ያከበርንበት ቦታ ነበረች። ሁለተኛ ደግሞ በቃ አሁን በዚህ ቀን መገናኘታችን ምናምን የሚለው ለኛ አንቨርሰሪም ጭምር ነው። በዚሁ አንቨርሰሪም ጭምር ነው። ምክንያቱም ኒካህ ያሰርንባት ቀን ነበረች ማለት ነው። ካሜራማናችንም ራሱ ነው። ኢድ ሙባረክ እያለን ካሜራማናችን ፊትህን አዙርና ራስህን አሳይ እና ዩቲዩባችንንም ደግሞ እስከዛሬ ቪዲዮ እንዳለቀቀ እንደጠፋንባችሁ እናውቃለን። በዚሁ አጋጣሚ አቡኪና ዳዳ ላይ ስንቀርብ የራሳችሁ አካውንት የት አለ፣ ዩቲዩባችሁ የት ነው፣ የነሱስ እያላችሁ ጥያቄ ስታቀርቡ ለነበራችሁ ሁሉ በራሳችን አካውንት መተናል። በአዳዲስ ኮንተንቶች ስለምንመጣላችሁ ፎሎ፣ ሰብስክራይብ፣ ሼር ምናምን አድርጉ። ቲክቶክ ላይ የቲክቶክ አካውንታችን ዩቲዩብ ላይ ከስራ አስቀምጠንላችኋል ባዮ ላይ ማለት ነው። ገብታችሁ ፎሎ አድርጉ። በተጨማሪ ደግሞ አዳዲስ ኮንተንቶች ስለምንመጣ ቫይራል እንዲወጣ እርዱን፣ እንዳንመለስ ወደኋላ እገዙን እንላለን። እንወዳችኋለን። ኢድ ሙባረክ በላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የኛ ውድ ቤተሰቦች ያው ሚስቴ እንዳለችው አዳዲስ ነገሮች ተፈጥረዋል። አልሐምዱሊላህ ረቢል ዓለሚን። አምና እዚህ ቦታ ላይ ኒካ አስረን ገና ሳንጋባ ነበር የመጣ ነው። አሁን ደግሞ አልሐምዱሊላህ ረቢል ዓለሚን ኒካ አስረን አብረን እየኖርን አዳዲስ ነገሮችም ተፈጥረዋል ኢንሻአላህ። ብዙ አዳዲስ ነገሮች አሉ። በቅድሚያ ቤታችንን ሰብስክራይብ እያደረጋችሁ ሼር አድርጉልን ቫይራል እንድንወጣ። አካውንታችን ይሄ ነው። ከሪም ኑኑ ላይ አቡኪ ዳዳ ላይ ጠይቃችሁ የነበረው የነሱ አካውንት ምናምን ያላችሁን አካውንት ከፍተናል። በራሳችን አካውንት መተናል ኢንሻአላህ። አዳዲስ ፕሮግራሞችን አዳዲስ ስለኛ ያሉ ብዙ ሀሳቦች አሉን። አቡኪ ዳዳ ላይ ጀምረን ያልጨረስናቸው ብዙ ሀሳቦች አሉን። ብዙ ስለኛ መስማት ያለባችሁ የህይወት ታሪኮች አሉን፣ አስተማሪም እንዲሁም አሳዛኝም አስደሳችም። በዚህ አንድ አመት ውስጥ ደግሞ ያየናቸውን ፈተናዎች እንዲሁም ደግሞ ከተጋባን በኋላ ያገኘናቸው እርዚቆች አላህን ተማምኖ ገብቶ ሰው እንደማያፍር እዛም አስተማሪ እንሆናለን ኢንሻአላህ። ያው ሰብስክራይብ እያደረጋችሁ ጠብቁ።